ተወዳጁ አርቲስት ነጻነት ወርቅነህ የብዙሃን ኢትዮጵያውያኖች የሚወዱት እጅግ በጣም ቀልድ አዋቂ በኢትዮጵያ ፊልም ኢንዱስትሪ ደግሞ ትልቅ የፊልም ስራዎች ላይ እጅግ በጣም እጁን ካሳረፈ አርቲስት መካከል ነው። ከህፃን እስከ ትልቅ አዋቂው ድረስ የሚወደው በኢቢኤስ ቴሌቪዥን ደግሞ የቤተሰብ ጨዋታ አዘጋጅ የሆነው ተወዳጁ አርቲስት ነጻነት ወርቅነህ ዛሬ እንግዲህ አስደንጋጭ ዜና ሰምተናል። አርቲስት ነጻነት ወርቅነህ እንግዲህ ድንገታዊ ህልፈተ ዜና ሰምተናል። በጣም አዝነናል። ለኢትዮጵያ ህዝብ ደግሞ እጅግ ብዙ ሰው የሚወደው እጅግ ብዙ አድናቂዎች ያሉት ተወዳጁ አርቲስት ነጻነት ወርቅነህ ብዙዎችን ልብ ሰብሯል። ዛሬ እግዚአብሔር አምላክ ነፍስን በአጸደ ገነት ታኑረው እላለሁ። ለቤተሰቦች መጽናናትን እመኛለሁ። ስለ ተወዳጁ አርቲስት ነጻነት ወርቅነህ እጅግ በጣም ብዙ ነገር ማለት እንችላለን። እሱ ያለበት የአማርኛ ፊልሞች እጅግ በጣም ተወዳጅነት ያላቸው እጅግ ድንቅ የሆኑ ስራዎች፣ አለመሳቅ የማይቻልበት ሁሌ ፈገግታ የሞላው ሁሌ ቀልድና ቁም ነገርን የሚያውቀው ተወዳጁ አርቲስት እንግዲህ ዛሬ ህልፈተ ህይወቱን ሰምተናል። እጅግ በጣም ለኢትዮጵያ ህዝብ አስደንጋጭ ነው። በጣም ሚዲያው ላይ እሱን ያለው ዛሬ በጣም ብዙ ሰዎች ስለ ጤናው ይጨነቁ ነበረ። ከሆነ ጊዜ በፊት እንግዲህ ታይላንድ ለሕክምና መሄዱን ብዙዎቹ ተመልክተው ነበረ። አንዳንዶቹም ደግሞ ከፊዚካሉ አንጻር ጥሩ ጤና ላይ አይደለም ባካችሁ እያሉ እጅግ በጣም ብዙ ሰዎች ይጽፉ ነበረና እንደውም እግዚአብሔር ቀን ያንተ አይደለም ብለው ነው እንጂ ብዙ ሰዎች መጥፎ ዜናዎችን እየጻፉ ነበረ። እንግዲህ አርቲስት ነጻነት ወርቅነህ ባለትዳር የልጆች አባት ነውና በጣም አሳዛኝ ነው። እንዴት ብለው መከራ መቀበል እንደሚቻል ከባድ ነው። እጅግ በጣም የሚወደድ ልጅ ነው። የሚሰራቸው ስራዎች፣ የሚያደርገው ነገሮች አይታችሁ ከሆነ የቤተሰብ ጨዋታ ለረጅም ዓመታት በኢቢኤስ ቴሌቪዥን እየተላለፈ ይገኛል። ስልቹ ሳይሆን ለዛም በጠበቀ ቁም ነገር ባለበት ቀልድ ባለበት እጅግ በጣም በተወዳጅ መልኩ እያቀረበ ይገኛል። እሱ ያለበት የኢትዮጵያ ማስታወቂያዎች የሚሰራው ማስታወቂያ እጅግ በጣም ቀልብን ይስባል። ቁም ነገርና ሳቅር አለውና አንድ ቀን ጥርሱ ከርኖ ተመልክተ ነው አናቀምና ዛሬ አሳዛኝ የሆነ ነገሮች ነው የተመለከትነውና እኔ አላቅም። አሁን ለእናንተ ሰራላችሁ ቪዲዮ ራሱ በጣም ስሜታዊ የሆንኩ ነው። በጣም ነው የሚያሳዝነው። አርቲስት ነጻነት ወርቅነህ እንግዲህ ብዙሃኖቻችን እንደምናውቀው እስቲ ግለጹት ቢባል ራሱ በጣም መልካም ልብ ያለው ጥሩ ሰው፣ ሲናገርም ሲሰራ ማይታችሁት ከሆነ የሚሰራው ሰው በጣም ህዝብ ዘንድ ተወዳጅነትን የሚያተርፍ ነውና እኔ እንጃ ይሄ ነገር ይገባል የሚለው ነገር በጣም ያስደነግጣልና ምንድን ነው የተከሰተው? ድንገታዊ ነው ህልፈቱና ለወዳጆቹ፣ ለቤተሰቦቹ፣ ለዘመዶቹ እጅግ በጣም አስደንጋጭ ነገር ነውና እግዚአብሔር አምላክ ነፍስን በአጸደ ገነት ያኑረው። ሁላችንም ተጓዦች ነን፣ ግን እንደዚህ አይነት ሰው ደግሞ ስናጣ በጣም ልብ ይነካል። የኢትዮጵያ ትልቅ ተጽዕኖ ፈጣሪ ነው። የሚሰራቸው ነገሮች በጣም ተወዳጅነት አላቸው። እንግዲህ ቀርቦ ሾዎች ላይ በሚገርም ለዛና ጨዋታ ነው ፕሮግራሙን ቋሽቶ የሚወጣው። እሱ እንደውም አቅራቢ እስከሚመስል ደረጃ ነውና ታላላቅ የሆኑ አርቲስቶችን ስማቸው በትልቁ የተጻፉ ሰዎችን ስናይ ህልፈተ ህይወታቸውን ስንሰማ በጣም ያሳዝናል። እጅግ በጣም ለልጆቹ ደግሞ በጣም ከባድ ነው። ለባለቤቱ እንግዲህ አንዳንድ ሰዎች ተመልክተውት ነበር ታይላንድ ለሕክምና እንደሄደ የአይኑ ከለር ጥሩ አይደለም፣ ፊዚካሉ ጥሩ አይደለም እያሉ እየተናገሩ ነበርና አላቅም። ይሄን ያሰማናል ብለን ጠብቀን አናቅም። እንግዲህ እግዚአብሔር የወደደና የፈቀደውን ያደርጋልና አርቲስት ነጻነት ወርቅነህ እንግዲህ ላይ መለስ ድጋሚ ወደ እግዚአብሔር ቤት ሄዷልና እግዚአብሔር አምላክ ነፍስን በአጸደ ገነት ታኑረው። በጣም ድንጋጤ ውስጥ ነኝ ያለሁት፣ የሚረብሽ ስሜት ላይ ነው ያለሁት። አላቅም። እግዚአብሔር አምላክ አሁንም ደግሜ ነው የምለው እንዳንተ ተጫዋች ሳቂታ ለፊልም ኢንዱስትሪ ትልቅ ስራ የሚሰራ ሾዎችን ስታቀርብ በሚገርም በሚያምር መልኩ የምታቀርብ ሰው ነህና አላቅም። ይሄ ላንተ ይገባል ብለን አናስብም። ያው ሰው ነው፣ ሰዎች ነንና ሁላችንም እንጓዛለን፣ እንሄዳለን። አስደንጋጭ የሆነ ዜናዎች ሰምተናልና ትላልቅ ከሚባሉ አርቲስቶችን በመጥራት ትናንሽ የሆኑ ደግሞ ታዳጊ የሆኖችን በመጋበዝ እንግዲህ ነጻነት ወርቅነህ ትልቅዬ ስራዎችን ይሰራል። አይታችሁ ከሆነ ቤተሰብ ጨዋታ ላይ ለብዙ ሰዎች መኪና እንዲደርሳቸው ሆኗልም እና በበጎ አድራጎትም በጣም ይታወቃል። በቅርቡ መቅዶኒያ ለሚያሰራው ትልቅ ህንፃ ላይም እንግዲህ የራሱን በጎ ነገር ፕሮግራሙ ከመሳተፍም አልፎ ድጋፍም አድርጓልና ይሄ ትልቅ ሰው ነውና እግዚአብሔር አምላክ አሁንም ነፍስን በአጸደ ገነት ታኑር እላለሁኝ። ድንጋጤን ይፈጥራል፣ በጣም ይፈጥራልና
ነገ እንግዲህ በሱ ሰፋ ያሉ ዜናዎችን መረጃዎችን ይዤ እመጣለሁ። ነፃነት ወርቅነህ ማን ነው የተወለደ የሚለውንም ሁሉም ለእናንተ እንግዲህ አካፍላለሁ ማለት ነው። እግዚአብሔር አምላክ አሁንም ነፍስህን በአጸደ ገነት ታኖረው እላለሁኝ። አብሬያችሁ የነበርኩትኝ ፍሬቱ ነኝ። አመሰግናለሁ።